ሰላም የካስማ ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ከትልቁ አርቲስታችን ከአብርሽ ትልቁ ማን ነው እያለ ነው። ያው እኛ ትልቅ ነው ብለናል። አብርሽ እጅግ በጣም የምንወደው ጎበዝ ጀግና አክተር ነው። በዩቲዩብ እንዲሁም በቲቪ እና በቲቪ ድራማዎች እናውቀዋለን። ከዚህ ቤት በሲኒማ ስራዎችም ተሳትፎ ነበረ። እንግዲህ ዛሬ አግኝተነው አንዳንድ ጥያቄዎችን እንጠይቀዋለን። እንዳጋጣሚ ሊወጣ ሲል ያገኘነው እና ሰፈር ላይ እስኪ እንጠይቀው አንዳንድ ጥያቄዎችን ብለን መተናል። አብራችሁን ቆዩ። አብርሽ እንደምን አለሽ? ሰላም ወማላ አንደሽ ሁሉ ሰላም እንደነሽ? ስራ ዲባ አለና ሁሉ ሰላም። ምን አዲስ ስራ እንዴት ነው? ስራ ቆንጆ ነው። ወጥሮት እያለን ነው እንግዲህ። አዳዲስ ስራዎች ምን እንጠብቅ? አዳዲስ ስራዎች እስኪ የሚመጡ አሉ። አንድ ጓንታናሞ የሚሰራለን አንድ ጓንታናሞ የሚሰራለን እስኪ ለየት ያለ ስራ ነው። እስካሁን ከሰሯቸው ወጣ ያለ ነው። እንደ ውርስ ትርጉም አይነት ስራ ነው። እስኪ እሱን ቆንጆ ስራ የተረከምንበት ነው። እሱን እንጠብቃለን። በዩቲዩብ ነው በዲስ ቲቪ ነው የምንጠብቀው? አሁን እሱ አልተወሰነም። ከተሳካ በቴሌቪዥን ነው። ሆነ ግን ቴሌቪዥን አክሰፕት ካደረጉት አደረጉት። ሆነ ግን ዩቲዩብ ላይ የሚወርድ ስራ ነው። ለየት ያለ ቅራብ ማየት ስማል ብቻ ቆንጆ ታይታላችሁ። እንጠብቃለን። ቆንጆ ስራዎች እንደሚሆን ያው ተስፋ እናደርጋለን። ያው አብርሽ የሚሰራቸው ስራዎች እንግዲህ ያው የገባባቸው ስራዎች እንደሚጨሱ ከዚህ ታይተናል። ቆንጆ ስራዎች እንደሚሰራው አይተናል። እስኪ እንግዲህ ወደ ፐርሰናል ጥያቄ እንግባና አንዳንድ ሰዎች ምናልባት መጠየቅ የምትፈልጉት ነገሮች ይኖራሉ እንገምታለን። ጉዳዩ አለ ብለን እናስባለን። እስቲ አብርሽ አግብቷል ወልዷል ወይ? እንዴት ነው በትዳር ላይፍ? ፕራይቬት ላይፍ እንግዲህ ላይፍ አለች። ራሴ ላይፍ አለች። አክቲቭና የግል ላይፍ አስተካክያ መጥቼ ነው የሚለው አደራድዬ ነው። ያው እንግዲህ ካገቡ አክተሮች መካከል አንዱ ነው አብርሽ። እንግዲህ ለማለት ታደሰን ሮል ሞዴል አድርገን የተጓዘ ነው። እንግዲህ ምናልባትም አሁን ካነሳው አይቀር እንግዲህ እስኪ አንተ እጅግ በጣም እንደራስህ ሮል አድርገህ ጠቅሳቸው የኔ በቃ መነሻ ናቸው ከምትላቸው ሀገራችን ትልልቅ አክተሮች ለምሳሌ የምጠቅሳቸው እስኪ አንድ ሁለት ብለህ ትነግረኝ? በፊልም ማሮና ባባ ነው። ኦኬ ታሪኩ ብርሃኑ ባባ በጣም ጎበዝ ተዋናይ ነው። ለሚያንጋፋ ምኖሩ ብዙ ነገሮችን ቀስምበት ነው። ፐርፎርማንሱ በጣም ብቃት ያለው ተዋናይ ነው። ከሱ ብዙ ነገሮችን ተጋርቻለሁ። ከዛ መቀጠል ደግሞ በህይወቱ በስፋት ደግሞ በተጓረበው ነገር ነው። አስተማሪ ነው ደግሞ አለማንተ ተሰማምት ተዋናይ ልክ ነው። አሌክስ እንግዲህ ሁላችንም እንወደዋለን። በዛ አጋጣሚ የሁላችንም መምህር አባታችን ነው። እንግዲህ አብርሽ እጅግ በጣም ብዙ ስራዎችን እየሰራ ያለ ከዛም ጎን ለጎን ጎበዝ ቢዝነስማን ነው። እንግዲህ በነገራችን ላይ አሁን ቁም ነገር ስናወራ ዩቲዩብ ከፍቷል። ዩቲዩብም ዲኤ ፊልምስ የሚል ቆንጆ ስራ ይዞ እየመጣ ነው። እርግጠኛ ነኝ ትወዱታላችሁ። እጅግ በጣም ቆንጆ ስራ ይዞ እየመጣ ነው። በዛ አጋጣሚ የገባችሁ ዲኤ ፊልምስን ሰብስክራይብ አድርጉልን። ካስማ ዩቲዩብ እንግዲህ አዳዲስ ስራዎችን ይዞ ሊመጣ ነው። አብርሽ ስለ ካስማ ዩቲዩብ ምን ትለናለህ? ሐሳብ አስተያየት? ክቡራትና ክቡራን የዚህ ፕሮግራም ተከታታዮቻችን ጓደኞቻችን በሙሉ ካስማ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ የምትፈልጉት ስራዎች ካሉ በዚህ ቢሰሩልን እነዚህን ደግሞ በዚህ መልኩ ታራፍሯቸው ብላችሁ ሀሳብ ተሰጡበት መልካም ነው። ግን በጣም ቆንጆ ስራዎች ይዘን ደግሞ በካስማ ዩቲዩብ ላይ ክች እንላለን። ሰብስክራይብ እያደረጋችሁ ተከታተሉ። አመሰግናለን። እንግዲህ አብርሽ እንግዲህ ጊዜውን ያዘው ከዚህ በላይ በጣም ቸኩሎ ነው ስራ እየሄደ ነው ያገኘነው። በጣም እናመሰግናለን አብርሽ ለነበረው እሺ ሰላም ጤና ይስጥልኝ የካስማ ዩቲዩብ ቻናል ቤተሰቦች። ዛሬ በጣም የምትወዷትን በጣም የምታደንቋትን ትልቅ አርቲስት ቃል ኪዳን እውነቱ ወይም በኑሐሚን አምራን በሐረግ ደግሞ ቤዛ እንግዲህ ላችሁ መጥቻለሁ። አንዳንድ ጥያቄዎችን እንጠይቃታለን። ምን እንደምትልና ምን እንደምትመልስ እንግዲህ አብረን እናያለን። ያው እንግዲህ በሳቅ ነው የተጀመረ። እንግዲህ ሳቋን ማስጀመሪያ አድርገን አንዳንድ ጥያቄዎችን እንጠይቃታለን። እኔ አምሪ ነው የምላት፣ በጣም ነው የምወዳት። በዛ አጋጣሚ አምሪ ነው የምላትና እኔም በጣም ነው የምወድ። በጣም የምትወደው አጋጣሚ እንግዲህ ሰው የኛ ጓደኝነት ቆይት ያለ ነው። ስለሱ በኋላ አወራችኋለሁ። አሁን አንዳንድ ጥያቄዎችን ልጠይቃት እና ወደ ራሷ ደግሞ አንዳንድ ነገሮች አዳዲስ ነገሮች አሉ፣ እነሱን ተነግራቸዋለች። አምሪ እንደምን ነሽ? አለሁ ልጅ እግዚአብሔር ይመስገን። እኔ እንግዲህ ተመልካቾቻችን እኔ አምራን ነው የምላት ብያለሁ። ያው ይቀርበሉኝ ቃል ኪዳን አይደለም እኔ አይመጣልኝም። ችግር የለውም። ቃልዬ ስራ እንዴት ነው? ስራ እግዚአብሔር ይመስገን ጥሩ ነው። እንግዲህ አዳዲስ ስራዎች ይዛ እየመጣች እንደሆነም ሰምተናል። ከዚህ በፊትም በአዳዲስ ስራዎች እየመጣች አስደንግጣችኋለች። በፊት አምራን
ከመባሏ በፊት ቤዛ ሆና ብዙ ሰው ስታስቸግር እንደነበር ሰምተናል። አሁን በአምራን እንግዲህ ያው ብዙ ሰው እንደሚወዳትም አይተናል እና እንዴት ነው ኑሐሚን? እንግዲህ ኑሐሚን ድራማ በጣም አሪፍ ነው። የቤተሰብ ድራማ ነው እና እዛ ላይ ደግሞ የአምራንን ካራክተር ይዤ ነው የተጫወትኩት ያለሁት። አምራንን እወዳታለሁ። ያው ክፉ ብትሆንም ግን ያለ ምክንያት አይደለም ክፉ የሆነችው፣ ብቻ ደስ ይላል። ያው ክፋት ምክንያት አይነት ሲሆን እያለች ነው። ክፋት በምክንያት ሲታገዝ እንዲህ ለማብራራት ምን ያልደገፍኩት ግን እሺ። ያ ሰው ከዚህ በተጨማሪ እንግዲህ ራሷ እንዳልኳቸው አዳዲስ ነገሮች ይዛ እየመጣች ነው ብያለሁ። ኬሲኒማ የሚል የዩቲዩብ ቻናል አላት። ምናልባት ብዙ የሷ እንደሆነ አያውቅም። ኬሲኒማ የዩቲዩብ ቻናል ከዚህ በፊት መሪ ተከታይ ድራማ የሷ ነው። አሁን ደግሞ እጅግ በጣም አሪፍ ድራማ ይዛ እየመጣች ነው የማሩሃ የሚል። ስለሷ አንዳንድ ነገሮች እንድትለን ደግሞ እንፈልጋለን። እስኪ የማሩሃ በሚል ያው ዳይሬክተራችንም እሱ ነው። አውቃ ነው አውቄ አይደለም። የማሩሃ አዲስ ተከታታይ ድራማ ነው። ገና አሁን ክፍል 1 ምናምን ተለቋል። እንግዲህ የገባችሁ እዩት፣ ትወዱታላችሁ። ሀገራዊ ነገርም አለው። የፋሚሊ ድራማ ነው። ብቻ ደስ ይላል። በጣም ቆንጆ ድራማ ነው። እንግዲህ ያው አንዴ አጋፍጣኛለች ያው ዳይሬክተሩ ብላና ስለ ስቶሪው እኛ ይሄ ነው ብለን አናወራም። በጣም ቆንጆ ድራማ ነው። አሁን ካሉት ጀነሮች ትንሽ ለየት ብለን ለመምጣት ሞክረናል። ቆንጆ አክተሮች፣ ቆንጆ ስቶሪ፣ ቆንጆ ካሜራ ኳሊቲ ይዘን መተናል ብለን እናስባለን። እየገባችሁ ኬሲኒማን ሰብስክራይብ አድርጉልን። ከዛ በተጨማሪ ሁሌ ጠይቃታለሁ እያልኩ የምረሳው ነገር አለ በስራ መሀልም በምንም እና በጣም ትስቃለች። ሳቂታ ናትና ቁም ነገር እያወራሁ የተቆጣች ትስቃለች። እስኪ ይሄን ነገር ምንድነው አሁን ህዝብ በፊት ልጠይቅ አሁንም ይሄን ነገር ምን እንደሆነ መጠየቅ ፈልጋለሁና የሳቋ ምንጭ ከየት እንደሆነ ለዚህ ህዝብ ታስረዳለች። ሁሉ ማይክሮፎን ነው የሚሄደውና እሷ ብትነግረን ብያለሁና የሳቅሽ ምንጭ ምንድነው? ፈጣሪ ነው እንግዲህ ፈጣሪ ነው ብላለች። ፈጣሪ ያዳለም እንደዚህ ነው ብለናል። ሁላችንም እሷ ጋር ስንሆን የምንስቀው እንግዲህ ያው ዝም ብሎ መሳቅ ከተቻለ እኔ አሁን ዝም ብዬ ብስቅ ታውቃላችሁ አይመጣም። እንደዚህ ብዬ ነው የምለው። ያው እሷ እየሳቀች ነው ብዙ ጊዜ ነገሮችን የምታልፈውና ይሄ ነገሯ በጣም ለብዙ ሰው እኔ መማሪያ ይሆናል ብዬ አስባለሁና ነገሮችን ከመጨናነቅ ይልቅ የሆነ ቀለል ባለ መንገድ ለመፍታት የምትሞክር ትልቅ አርቲስት ናት። አሁን ደግሞ አዳዲስ ድራማዎች ይዛ እየመጣች ነው። እንዳልኳችሁ በፕሮዲሰርነቱም በአክቲንግም ይዛ እየመጣች ያለች አክተር ናት። ሌላ ተጨማሪ ማለት የምትፈልገው ነገር ካለ እሷን ብዙሃን ያዛት ስራ ላይ ናትና አሁን ከስራ አስቆመናት ነው ኢንተርቪው እያደረግናት ያለ ነው። የምትለው ነገር ካለ እንስማና ፕሮግራማችንን እንጨርሳለን። እሺ፣ አንተም እንደው ለዚህ ክብር ስላበቃኸኝ፣ ስለጠየቅከኝ፣ ስላወጋኸኝ አመሰግናለሁ። እናም ወድሃለሁ። ወይኔ ይቀርኛል እና ሌላ ምንም የምለው ነገር የለም። ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉ እና በጣም ጎበዝ ልጅ ነው። በጣም ጥሩ ጥሩ ስራዎችን ይዞ እንደሚመጣ ተስፋ አደርጋለሁ እና አቅምህንም ያው ስለማውቀው አሪፍ ነገር ይዘህ ትመጣለህ ብዬ ተስፋ አደርጋለሁ። ቴንክ ዩ። ያው እንግዲህ መሞጋሰገሱ ያው የምሬን ነው። እኔ ይሄ ቀልድ ምናምን አይደለም እና እዚህ ጋርም አሁን ለኦዲየንስ ምናምን ብቻ ሳይሆን የምሬን ነው፣ ከልቤ ነው። ኦልሬዲ ብዙም ሰው ያውቃል ከጀርባ እኔ ብዙ አቤት ነው ማማ ጎበዝ ነው እያልኩ ቴንክ ዩ በጣም አመሰግናለሁ። በእውነት አምሪጋ እንግዲህ ስንሰራ የተዋወቀ ነው ቆይት ብሎ ቢሆንም ያው እንደ ቀልድ አብረን መስራት ከጀመርን ቆይተናል። እጅግ በጣም ለስራዋ ክብር ያላት እጅግ በጣም ከምላችሁ በላይ ስራዋን የምታከብር አክተር ነች። ብዙ ሰው ካስት አድርጓት ብትሰራ በሄደችበት ማታሳፍር አክተር ናትና በዚህ አጋጣሚ እጅግ በጣም ነው መወዳት ማከብራት። እንግዲህ ሆና ዛሬ ስለመጣች ደስ ብሎኛል። በጣም አመሰግናለሁ። አመሰግናለሁ።